የአምላክ ሰው ሆነ የተባለበት አንድ ዮሐንስ ተቆራጭ ጭጭሱ ቃል አምላክ ነው ተብሏል። ቁጥር 14 ላይ ነው ቃል ስጋው ነው። ያ ቃል ደግሞ አምላክ ነው ብለህ ስለነበረ ያ ቃል ስጋ ሆነ ይላል። አይልም ካከኝ ነው ተረስራተን አለና አይልም ቃሉ ስጋ ለበሰ ይላል። ይላል ቃሉ ስጋ ለበሰ። ሳታውቁ ሰዎች ናትናቁ እነዚህ ሰዎች ግን ዘንድሮ እያሳቁና ነው ማለት መጽሐፍ ቅዱሳዊ ይላል። ይኸው በስጋ መጣ የሚለው በስጋ ደግሞ ከወልድ በቀር መጣ ይላል። ከወልድ በቀር በስጋ መጣ እኛስ ነው በስጋ እኛስ በምንድን ነው መጣው? አናቆስ ይጀማ ከመሰረቱን ሰው ከማዛን ያወጣው አንተ ክርስቶስ እሱ አምላክ ሙሳን አምላክ በስጋ መጣ ማድረግ ይቻላል። የእውነት ማልቀስማ ይሻላል። ማልቀስ ይሻላል። መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። የኛ ትውልድ የኛ ልጆች ምኑን ነው የሚወርሱት ነው? እንደው ሰላም ጤና ይስጥልኝ። ወደና የተከበራችሁ የደመቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እውነት እንደው ዛሬ ድብር ነው ነበር የመጨረሻ የሳከውበት ነው። እንደ ዛሬ ስቅ ያላቀም በእውነት እንደው ፍርስ ነው ያልኩት። ፍርስ እናቴን ፍርስ ያልኩት እንደው ድል የመከራ አይደው። እኔ እኮ አንድ መከራከሪያ ሳይዙ የሚከራከሩት እኛ ሰላለም እኛስ በምን መጣን? እንደው በነገራችን ላይ እንደው ኦርቶዶክስ ያላን እንደው አንዲት የፌጦ ቀነት እንደው ትንሿ እንትን እንኳን ለሷ መረጃ አላት አይደለም። እኛ ሰላለም እንደው ገደለኝ እኮ በመድኃኒዓለም በሳቅ እንደው ምስኪን። ለማንኛውም ይሁን እንግዲህ እንችለዋለን። ቻሉት እናንተም ቻሉት፣ እኛም እየሳቀን እናንተም 2017 አልከፈላችሁ። እኛስ ምን መጣ?